ያዩ የውስጣዊና ውጫዊ አካላቶቿ ላይ ወይም የሰውነት ክፍሎቿ ላይ ጥቃቶችና ጉዳቶች የደረሱና በዚህ ምክንያት ህይወቷ ሊያልፍ የቻለ መሆኑን ያስረዳል የሕክምና ማስረጃ። ስለዚህ ለማስተባበል ስላልቻሉ ተከሳሽ በአጠቃላይ በቀረበባቸው ክስ ስር ጥፋተኛ ናቸው በማለት ፍርድ ቤቱ በወንጀለኛ መቅጫ ስነ ስርዓት ሕግ አንቀጽ 149 ንዑስ ቁጥር 1 መሰረት በሙሉ ድምጽ የጥፋተኝነት ፍርድ ሰጥተናል። ወንጀሉ ደግሞ የተፈጸመው የእንጀራ ልጁ በሆነችው በቅርብ ዘመዱ ላይ ነው። ይሄም በወንጀል ህጉ 84 1 ስር እንደ አንድ ቅጣት ማክበጃ ፍርድ ቤቱ ይዞልን እንዲህ አይነት አሰቃቂ ወንጀል የሚፈጽሙ ሰዎችን ሊያስጠነቅቅ እንዲሁም ደግሞ መሰል ድርጊት የሚሰሩ ሰዎችን ሊያስጠነቅቅ ይሄንን ክፉ አድራጊዎችን ደግሞ ሊያስተምር የሚችል ከፍ ያለ ቅጣት እንዲወስንልን ነው ለፍርድ ቤቱ የምናመለክተው። ያው ተከሳሽ በአቃቢ ህግ በኩል የቀረበ የወንጀል ሪከርድ የለባቸውም። በመሆኑም የቀድሞ ባህሪያቸው መልካም ነው ተብሎ ግምት የሚወሰድ በመሆኑ በወንጀል ህግ አንቀጽ 82 ንዑስ 1 ሀሌታ ውሃ መሰረት እንደ አንድ የቅጣት ማቅለያ እንዲወሰድልን እናመለክታለን። በሌላ በኩል በልዩ ቅጣት ማቅለያነት በወንጀል ህጉ አንቀጽ 86 መሰረት እሳቸው የሚጦሯቸው ቤተሰቦች ስላሏቸው በእድሜ የገፉ ቤተሰቦች ስላሏቸው የቤተሰብ አስተዳዳሪ በመሆናቸው እሱንም እንደ ልዩ ቅጣት ማቅለያ የተከበረው ፍርድ ቤት እንዲወስድልን እናመለክታለን። በተከሳሽ ላይ የቀረበው የወንጀል ክስ የወንጀል ህግ አንቀጽ 627 ንዑስ ቁጥር 5ን ተላልፎ በህፃናት ልጆች ላይ የሚፈጸም የግብረ ስጋ ድፍረት በደል ወንጀል ፈጽሟል የሚል ነው። በዚህ አንቀጽ ስር የተከሰሰ ሰው ደግሞ በህጉ ልዩ ክፍል አንቀጹ በተደነገገበት ድንጋጌ ስር እንደሚያመላክተው ቅጣቱ እድሜ ልክ ጽኑ እስራት ሲሆን ይህ ቢሆንም የፌዴራል ጠቅላይ ፍርድ ቤት ባወጣው የቅጣት አወሳሰን መመሪያ ቁጥር 2/2006 ለወንጀሉ የቅጣት ደረጃና እርከን ተቀምጦለታል። በዚሁም መሰረት ደረጃው 1 ሲሆን የቅጣት እርከኑም ደግሞ 38 ነው። ይህም ከእድሜ ልክ እስከ እስራት እስከ የሞት ቅጣት የሚያስቀጣ ሲሆን በአቃቢ ህግ በኩል በቤተ ዘመድ ላይ የተፈጸመ ነው ወንጀሉ የሚል አንድ የቅጣት ማክበጃ ምክንያት ቀርቧል። ፍርድ ቤቱም ይህን ተቀብሎታል ህጋዊ ስለሆነ። በተከሳሽ በኩል 2 የቅጣት ማቅለያ ምክንያቶች የቀረቡ ሲሆን ተመልክተናቸዋል። አንደኛው የቤተሰብ አስተዳዳሪ ነው የሚል ሲሆን ይህንን ፍርድ ቤቱ አልተቀበለውም። ምክንያቱም ያው ወንጀሉም የተፈጸመው በቤተሰብ አባል ላይ እስከሆነ ድረስ በቤተሰብ ላይ ወንጀል የፈጸመ ሰው ቤተሰብ አስተዳዳሪ ነው በሚል አስተያየትና ቅጣት ማቅለያ ሊያዝለት አይገባም ብለን ስላመንን በዚህ ረገድ የቀረበውን የቅጣት ማቅለያ ምክንያት አልተቀበልነውም። ነገር ግን ከዚህ በፊት የወንጀል ሪከርድ የለባቸውም የሚለውን ተቀብለናል። ስለሆነም እርከኑ በአንድ የቅጣት ማክበጃ ምክንያት አድጎ ወደ መጨረሻው እርከን የቅጣት እርከን ወደ መጨረሻው ደረጃ ወደ እርከን 39 አድጎ የነበረ ቢሆንም ነገር ግን በተያዘሎት አንድ የቅጣት ማቅለያ ምክንያት አሁንም ተመልሶ ወደ መነሻ እርከናችን ወደ እርከን 38 ሊወርድ ችሏል። ይህ ደግሞ ቅድም እንደገለጽ ነው ከእድሜ ልክ እስራት እስከ ሞት ቅጣት ድረስ የሚያስወስን ሲሆን ያው ፍርድ ቤቱ በዚህ መካከል ከተቀመጠው ፍቅድ ስልጣን ከነገሩ ሁኔታና ከተፈጸመው የወንጀል ድርጊት ከነባራዊ ሁኔታዎች ተነስቶ ማህበረሰቡን ህብረተሰቡን ያስተምራል እንዲሁም ያስጠነቅቃል ሲል ያመንበትን በሞት ቅጣት እንዲቀጡ ወስነናል። ትዕዛዝ የፍትህ ሚኒስቴር የተሰነዘረውን ቅጣት ተከታትሎ ያስፈጽም። ቅር የተሰኘ ካለ ይግባኝ መጠየቅ መብት ነው። መዝገቡ ተዘግቷል። በዚሁ ችሎት የዕለቱን ስራውን አብቅቷል። ወደ መዝገብ ቤት ይመለስ።